አንድ ጊዜ ምን ሆነ መሰለሽ? አንድ እርግብ ይርባትና ሐይቅ ዳርቻ ትወርዳለች። ሐይቁ ዳርቻ እንደደረሰች በለስ ይቀናትና አንድ አሳ ታጠምዳለች። አሳውን ልትበላው አፏ ጋር ስታደርሰው ያሳዝናትና መልሳ ወደ ባህሩ ትመልሰዋለች። ከዛ እርግቧ የማታውቀው ስሜት ውስጧ ይፈጠርና በተደጋጋሚ ባህር ዳርቻው ጋር እየሄደች አሳውን ማየት ትጀምራለች። በእንደዚህ አይነት ሁኔታ ብዙ ጊዜ ከቆዩ በኋላ ተላመዱና ተፋቀሩ። ከዛም ኑሯቸውን በአንድ ላይ ለማድረግ ይፈልጉና ጎጆ መመስረት ይፈልጋሉ። ግራ ተጋቡ። ጎጆአቸውን የት ይቀልሱት? አሳው ከባህር ከወጣ ይሞታል። እርግቧ ደግሞ ውሃ ውስጥ መኖር አትችልም። ተሳዝኑ። አትዘኝ። ዓለም አንዳንድ ጊዜ እንደዚህ ናት።